ሰላም ጤና ይስጥልኝ ውድ የህንዴኬ ሾው ተመልካቾች እንደምናችሁ። ዛሬ በትግራይ ወቅታዊ ሁኔታ ምክንያት በማድረግ በአማርኛ የመጀመሪያ ፕሮግራማችን ይዘን ቀርበናል። አብራችሁን ቆዩ። እንዴት ነሽ ራሁሽ? ሰላም እንዴት ነሽ? ዛሬ በአማርኛ ስንሰራ ለመጀመሪያ ጊዜያችን ነው። በትግራይም ሆነ በኢትዮጵያ ውስጥ ለሚደረገው ሰላም የትግራይ ህዝብ ብቻ ለብቻው የሚያደርገው አስተዋጽኦ ዋጋ ስለማይኖረው ያው የኢትዮጵያ ህዝብም ፕሮግራማችን ተደራሽ ለማድረግ ነው ይሄንን የጀመርነው። ወቅታዊ ሁኔታ በትግራይ ባለው ሁኔታ ብንጀምር ደስ ይለኛል ነው። የትግራይ ያለችበት ሁኔታ እዚህ ከምንኖር ሰዎች ቢሰሙት እኔ ደስ ይለኛል። ከፕሮፓጋንዳውን ከምንም ውጪ ወጥተው በዚህ አጋጣሚ ከትግራይ ከመቀለ እንደሚተላለፍ በዚህ አጋጣሚ መግለጽ ይኖርብናል ይመስለኛል። ያው የትግራይ ያለችበት ሁኔታ አሁን በአጠቃላይ በተለያዩ ሜንስትሪም ሚዲያ ሲነገራል። በከፍተኛ ድህነት በከፍተኛ ጉስቁልና በተስፋ መቁረጥ ውስጥ ነው ያለነው ትግራይ ውስጥ። ኦልሞስት በእንደዚህ አይነት ከቆየን ኦልሞስት 8 አመታችን ነው። አዲሱ መንግስት ከተመረጠ በኋላ በተለያዩ ጫናዎች እዚህም እዛም በሚደረጉ ሰው ሰራሽም በአገሪቱ ባለው ኢኮኖሚ የትግራይ ህዝብ እየኖረበት ያለው ኑሮ አይደለም፣ ከገሃነም የሚለይ ኑሮ አይደለም እየኖረው ያለው። አሁንም ያ ሁሉ መከራ ያ ሁሉ መቅሰፍት አልፎ ትግራይ ውስጥ የነበረው ጦርነት የኢትዮጵያ ህዝብ እኔ በልኩ ይገነዘበዋል ብዬ አላስብም። በልክ ወጥቷል ብዬ አላስብም። ትንሽ በፕሮፓጋንዳና ትንሽ በሚዲያ ዝም ብሎ ለፖለቲካ ፍጆታ የወጣ ነው እንጂ እውነታውን የትግራይ ህዝብ በጦርነት የደረሰበት በደል የደረሰበት ግፍ በትክክል የኢትዮጵያ ህዝብ ይረዳዋል ብዬ አላስብም። የትግራይ ህዝብም ግፉና በሰላውን ለመግለጽ ብዙ የሄደበት መንገድ የለም ብዬ ስለማስብ ነው። በተለይ ደግሞ አሁን የኢትዮጵያ ህዝብ የዓለም ህዝብም ልክ ከፕሪቶሪያው በኋላ የትግራይ ህዝብ ልክ ሰላም እንደሆነ ፕሪቶሪያው እየተፈጸመ እንደሆነና ልክ እንደማንኛው ሰው ያው ይታወቃል። ኢትዮጵያ ውስጥም ሰላም አለ ብሎ ማውራት ከባድ ነው በዚህ ሰዓት በሁሉም አቅጣጫ። ልክ እንደ ትግራይ ከተጀመረ በኋላ የጦርነቱ ጊዜ በሁሉም አካባቢ የተለያዩ ግጭቶች እየታዩ ነው። ከፕሪቶሪያው በኋላ ደግሞ በተለይ ማህበረሰቡ በትግራይ ያለው ሁኔታ ልክ እንደ ሰላም እንደተመለሰ በቲቪ እንደታየው እንደተጨባበጡት ያክል ነው የሚያስበው የነማምኑ። ግን ትግራይ ውስጥ ማለት የጦርነቱ አስከፊነት እኔ አሁን ለመናገር አይደለም። የኢትዮጵያ ውስጥ ወደ ትግራይ መጥቶ ማየት ይችላል። ትግራይ እንዳልነበረች ኦልሞስት ምንም ሪኮግናይዝ ከምትደረግበት በላይ ጠፍታለች ብዬ ማሰብ መናገር እችላለሁ። ምንም የብር አይንቀሳቀስም። ትግራይ ውስጥ የሚመረት ነገር የለም። ሰው በስጋት በፍራቻ ነው ያለው። አሁንም ከፕሪቶሪያ በኋላ ሰላም ነፍሷል፣ የሰላም አየር ነው ያለው ብሎ ዝም ብሎ በወሬ ብቻ ማውራት ቢቻልም ትግራይ ውስጥ ግን ሰላም የለም፣ ሰላም መረጋጋት የለም፣ ጸጥታ የለም። አሁንም ህዝቡ ስቲል ፕሪቶሪያም ተፈርሞ በስጋት ውስጥ ነው ያለው። ከፍተኛ ስጋት ስፔሻሊ አሁን ከፍተኛ ስጋት ውስጥ ነው ያለው። ከአሁኑ ጦርነት ተጀመረ ወይ ዋጋ ከፍሎ ያለውን ነገር ከፍሎ ግን ጦርነቱ ምን እንዳመጣብን ሁላችንም እናውቃለን። እልቂት ነበር ያስከተለው በኢትዮጵያ ህዝብም በትግራይ ህዝብም ከፍተኛ እልቂት፣ ያልተነገረለት ከፍተኛ እልቂት ነው ያጋጠመው። ግን ዝም ብሎ አሁንም ለፍጆታ ነው የምንጠቀምበት እንጂ ውስጡን አይተን አንመረምረውን። እህቶቻችን ጾታዊ ጥቃት የደረሰባቸው እህቶቻችን በብዛታቸው መለካት አይቻልም። ጾታዊ ጥቃት የደረሰባቸው ሴት እህቶቻችን ወጥተው ይሄን ጥቃት ደርሶብኛል ያሉ እህቶቻችን በቁጥር በጣም ትንሽ ናቸው። ምክንያቱም ወጥተው ለመናገርም ይሄን ጥቃት ደርሶብኛል በዚህ ሰራዊት ብሎ ሴፍቲ አይሰማቸውም። ስለዚህ በየቤታቸው ተደብቀው ያሉ ስንት ሴት እህቶቻችን፣ ህፃናት በፍራቻ ውስጥ ታቅፈው በፍራቻ ውስጥ ተከልለው ያሉ ህፃናት፣ እናቶች፣ አባቶች፣ ወጣቶች እንደኛ ያሉ ስንት ወጣት ነው ያላት ትግራይ። ተምሮ ሰርቶ ለፍቶ ለመቀየር የሚያስብ ወጣት ያለባት ትግራይ አሁን ግን በፍራቻና በስጋት ተከቦ አሁንም ያልተፈቱ ብዙ ችግሮች ተሸክሞ መቀጠል ያስቸግራል። ትግራይ ውስጥ ያለው ችግሮች ከኢትዮጵያ የሚለየው ኢትዮጵያ ውስጥ ያለው ችግሮች አገሪቱ በመተንቀሳቀስበት ወይ ደግሞ በሚኖራት እድገት ውስጥ እንደ ሀገር ነው። ትግራይ ውስጥ ግን ሰው ሰራሽ ችግሮች ነው ያሉት። ሰው ሰራሽ ረሃብ ነው ያለው። ኢማጂን በዚህ ክልል ሰው ሰራሽ የኢኮኖሚ ጫና ነው ያለው። ኢቭን ፖስት ዋር ላይ ነው የነዳጅ ጫና ነው ያለው። ያለን ጨርሰን ከዛ ሁሉ መቅሰፍት በኋላ ደግሞ መልሰን ያው ከበባውና እስር ቤቱ ሰፍቷል እንጂ የተከፈተ ነገር የለም። አሁን
ሰዎች እኔ የኢትዮጵያ ህዝብ ትግራይ መጥተው ማየት እንዲያይ ይፈልጋለሁ ያለውን ሁኔታ እንዲገነዘብ ይፈልጋለሁ እኛ ከመናወራው ውጪ ያለውን ነገር ትግራይ ምን ትመስላለች ምን ትመስል ነበር የትግራይ ህዝብ ፍላጎቱ ምንድነው የሚለው በትክክል ማጤን አለበት ብዬ ነው ማስበው የፕሮፓጋንዳ ሚዲያዎችን ትተን ማለት ነው ልክ ነሽ አሁን በወቅታዊ ሁኔታ አንፃር ነው የሚሰማኝ መሰለሽ ራውሽ አብዛኛው ጊዜ ልክ ህዝቡና የፖለቲካው አጀንዳ መለየት አለበት አሁን የምናወራኛ ከህዝብ ጋር ነው ያወራነው ኦልሞስት ከመንግስት ወይ ካለው አካል ወደ ተስፋ መቁረጥ ያክል የደረስን ሰዎች ነን እኛ እንደዚህ የህዝቡ አካል ነን በተለይ ደግሞ ደሴቶች በጦርነቱ ቅድሚያ ተጠቂዎች እንደመሆናችን መጠን ሞር ደግሞ እንደዚህ አይነት ጦርነት ላይ ሴትና ህፃናት ቅድሚያ ተጠቂ ስለሚያደርግ ደሴም አሁን ላይ ያለው በፖስቷር ላይ ባለው 360 ዲግሪ ከባ ላይ ስቲል ነው ያለንበት ሴቶችና እናቶች በጣም ህፃናት አሁን በጣም ከፍተኛ ጥቃት እየደረሰባቸው ይገኛል በረሃብ ሊሆን ይችላል በበሽታ ሊሆን ይችላል በወሊድ ታውቂያለሽ አሁን ትግራይ ውስጥ እናቶች ለመውለድ እየሞቱ ነው ድሮ የቀረ በመለስ ጊዜ የቀረ ሴት እናት ልጅ እንትን የህይወት እየሰጠች ህይወቷን ማጣት የለባትን የሚል ከመለስ ጀምረው የጠፋ ነገር ወደ ዜሮ እየወረደ የነበረው አሁን በትግራይ በጣም እንደ ትልቅ ችግር በየአመቱ በየወሩ እናቶች በወሊድ ምክንያት እየሞቱ ነው ይሄን ያክል ነው አሁን ያለው ሁኔታ ሰው የትግራይ ሁኔታ ማወቅ ያለበት አንደኛ ጫና መፍጠር ያለብን ህዝቡ ላይ ይመስለኛል አሁን ፕሪቶሪያው ብንወደም ባንወድም አሁን የኢትዮጵያ እንዳካነን በህግ በሚፈቅደው እንደ ሀገር አልተለየንም ፕሪቶሪያው እንደ ህዝብ እንደ ሀገር እንደ ክልል አንድ ፓርት ኦፍ ኢትዮጵያ ታስበን የሚገባን ነገር ማግኘት መኖር እንዳለብን ነው አሁን ትግራይ ውስጥ ካሽ ራሱ ከሚጠፋ አመታት ሊሞላው ነው ያ 4 5 ወር ሆኗል አይደለ ያ ካሽ ከተዘጋብን ቆይቷል አሁን ሰው በተለይ ከተማ ያለው ማህበረሰብ ችግር የለውም በክፍለ ሀገር ያለው ማህበረሰባችን ግን ካሽ አይደለም ሊጠቀም ባለው ሁኔታ የመብራት አገልግሎትም የውሃ አገልግሎትም በተገቢ ሁኔታ የማይደርስበት ማህበረሰብ ነው ያለብንና ባለው ሁኔታ የትግራይ ሁኔታ ለመግለጽ በጣም ከባድ ነው አሁን ማህበረሰብ ህዝቡ ያለው በሚዲያ ከሚዲያ ፍጆታ ከፖለቲካ ፍጆታ ወጥቶ እውነታውን ማወቅ አለበት የኢትዮጵያ ህዝብ የትግራይ ህዝብ እየኖርበት ያለው ሁኔታ ማወቅ አለበት ካሽ የለም ሌሎች እንደ ኢትዮጵያውያን ማግኘት ያለብን የመንግስት ሰራተኛ አስተማሪዎች በስራ ደሞዛቸው እየተከፈላቸው ትምህርት ቤቶች በተለይ ደግሞ የትግራይ ትምህርት ቤቶች ተዘግተዋል ህዝብ ማወቅ አለበት መማር ያለበት ህፃን መማር ያለባቸው ሃይ ስኩሎች ኤሌመንተሪ ስኩሎች ተዘግተዋል በዚህ ሰዓት በተለይ ደግሞ በክፍለ ሀገር ያሉ በከተማ ያሉ በግል ማስተማር ይችላል አቅም ያለው ሰው ያስተማረ ነው ሌላው የመንግስትን የትምህርት የፖሊሲው ትምህርት እንዳለ ተዘግቷል ትግራይ ውስጥ ሰው እንዴት ነው እንደ ሀገር እንደ ኢትዮጵያውያን ብሎ ማሰብ ይቻላል ትክክል የመገፋት ስሜት እየተሰማና ነው ልክ ነው ትግራይ ምክንያቱም በአሁኑ ሰዓት ስፔሻሊ በመንግስት ሰራተኛው የትግራይ መንግስት ሰራተኛ ታማኝ መንግስት ሰራተኛ ነው በታማኝነት በቁርጠኝነት መንግስትን ያገለገለ ግን ደሞዝ አልከፍልም ማለት ግፍ ነው በትግራይ ውስጥ አንድ ሰው ደሞዝ ካለው ከቤት ወይ ደግሞ ከጎረቤት አንድ ሰው ደሞዝ ካለው ለብዙ ፋሚሊ ነው ሰፖርት የሚያደርገው ይሄን ሰው ከደሞዝ ወይ ደግሞ ከበጀት ማውጣት ማለት ቶታል ክራይሲስ ነው ብዙ ማህበረሰብ ነው የሚጎዳው አንድ ሰው ደሞዝ መከልከል ማለት ብዙ ማህበረሰብ ነው የሚጎዳው እኔ የሚገርመኝ ለምንድነው ትግራይ ውስጥ ያለው ማህበረሰብ ትግራይ ውስጥ ያለው ህዝብ ለመኖር እኮ ነው ቤዚክሊ ለመኖር የፌደራል መንግስት ይሁንታ የሚያስፈልገው ለመኖር ሰርቫይቭ ለማድረግ ፌደራል መንግስቱ ከፈቀደ እንኖራለን ካልፈቀደ ደግሞ አንኖርም ይሄኛው ግፍ አይደለም እንዴ ተሞከረው ካሁን ጦርነቱ አልፏል አይደለም ብዙ መቅሰፍት አስከትሎ ብዙ የማይፋቁ ቂም በቀሎች አስከትሎ በህዝብ ለህዝብ መካከል አልፏል ከዚህ በላይ ለኛ ትልቅ ትምህርት አለ ብያል አላስብም ግን በሌላም ስታይ አሁን ለምሳሌ ከትግራይ ወጥተሽ እየተደረገ ያለው በትግራይ ውስጥ እንዳትኖሪ ነው እየተደረገ ያለው እንጂ ከትግራይ ወጣ ብለሽ እኮ የትግራይ ህዝብ እየኖረ ነው አፋር እየኖረ ነው አዲስ አበባ እየኖረ ነው የተለያዩ በትግራይ ክልሎች እየኖረ ነው በጦርነት ዙሪያው ነው ራሱ በተለይ አካባቢ ኢትዮጵያ አካባቢዎች የኤርፖርት ምናምን እየተመረቀ ነው አዲስ ግንባታዎች እየተሰሩ ነው አዲስ መሰረተ ልማቶች እየተሰሩ ነው እዛው ትግራይ ውስጥ ግን ለመኖር ለምንድነው የማይፈቀድለት እኔ ያ ጥያቄ እሱ ነው ለምንድነው ትግራይ ውስጥ እንዲማማ ተስፋ ቆርጦ ከትግራይ እንዲወጣ እንዲበታተን እንደ ብሔር እንዲጠፋ እየተሰራ ጫናም እየተደረገበት ያለው ስቲል ፖስት ፕሪቶሪያ ውስጥም ማለት ነው የትግራይ ህዝብ እኮ ክላሽ ያነገበበት ወይ ደግሞ ወደ ጦር ሜዳ የወረደበት ተስፋ የነበረው ሌላ ህልም የነበረው ወጣት ሌላ ተገዶ የገባበት ጦርነት ነው ሳንፈልግ የገባንበት ምክንያቱም ቁመን ሞት ነበረ ወደ በረሃ ወጥተን ሞት ነበረ ስለዚህ ቁመን እዛው ለመገደል ከመጠበቅ አትሊስት ራሳችንን ለመከላከል ነበር ካሁን በፊት ሁላችንም
ወደ በረሃ የወጣ ነው። ደግሞ ትዝ የሚልሽ ከሆነ ጦርነቱ ሲጀመር ህዝባዊ ነበረ፣ ህዝባዊ ጥቃት ነበረ። ለቲፒኤልኤፍ ለይቶ የሚያጠቃ ነገር አልነበረም። ልክ ሲገቡ እናቶች መረሻን፣ ሴቶች መድፈር ባይናችን ያየነው ነገር ነው። ይሄ እኮ ለማን ማሳልፎ የሚሰጥ ነገር አይደለም። ስለዚህ ህዝባዊ ነበረ። ግፉ ራሱ ፕሮፓጋንዳው ራሱ ሲወራ የነበረው ሲሰደብ የነበረው የህዝብ የሚናገሩ የህዝብ ትግራይ ነበር። የቀንጅብ የምን ፍረጃው በሙሉ እንዳለ ለትግራይ ህዝብ ነበር። ስለዚህ የትግራይ ህዝብ ይሄን ተከትሎ መነሳቱ ፍትሃዊ ነው የምለው እኔ። ተገቢም ነበረ፣ ፍትሃዊም ነበረ። ይሄንን ለመከላከል ራሱን ከሞት እና ከጥፋት እንደ ብሔር ለመከላከል በረሃ ወጥቷል። የነበረውን ነገር ሁሉ ትቶ ወደ በረሃ ዘምቷል። አሁን ግን ነገሮች ቀይሮ ማየት፣ ነገሮች ሌላ አማራጭ መፈለግ፣ ምክንያቱም የተወሰደው አማራጭ እንደማያዋጣ ታይቷል። ስለዚህ ህዝባዊ የነበረው ትግሉ በፕሪቶሪያ ስምምነት ተቋጭቷል። ስምምነቱ ምን ነበረ? በዛን ሰዓት አስፈላጊ የሆነ ነገሮች ተደርጎ ተፈርሟል። በዛን ሰዓት በነበረበት ፕሪቶሪያ ልክ ነበረ በዛን ሰዓት። አሁን ግን ፕሪቶሪያ ልክ ላይሆን ይችላል። የተፈረሙ ነገሮች ለማያስማሙ ነገሮች ሊኖሩ ይችላሉ በዛን ሰዓትና አሁን የተለያየ ኢንቫይሮንመንት ስላለ ማለት ነው። ስለዚህ የፕሪቶሪያው ውል ፈራሚ የትግራይ ህዝብ ነው የምለው እኔ። የፕሪቶሪያ ውል ባለቤት የትግራይ ህዝብ ነው። የትግራይ ህዝብ ነው የፈረመው። በትግራይ ህዝብ ትግል ነው የተፈረመው። የትግራይ ህዝብ የፕሪቶሪያ ውል የማፍረስ ፍላጎት በፍጹም የለው፣ በፍጹም። አሁንም የትግራይ ህዝብ ሰላም ነው ምርጫው። ካሁን በፊትም ሰላም ነበረ ምርጫው። አንዴ ሁለቴ እኮ ገና ጦርነት ከመጀመሩ በፊት ሰላም ነው የምንፈልገው፣ ህገ መንግስት መሰረት አድርገን እንስራ ስንል የነበረው አሁን ያለው ውድመት እንዳይደርስ መጀመሪያም ተናግሯል። የትግራይ ህዝብ ተናግሯል ከመጀመሪያው። ያውቃል የትግራይ ህዝብ በጦርነት የከፈለው ነገር በደንብ አድርጎ ያውቃል። አሁንም ያውቃል። አሁንም ወደ ጦርነት ብንገባ አሸናፊ የሌለበት እልቂት ነው እንጂ ምንም ነገር እንደማይመጣ በደንብ አድርጎ ይገነዘባል የትግራይ ህዝብ። አሁን ከትግራይ ይሁንም ከተለያዩ ቦታዎች የሆነ ፕሪቶሪያ ፈርሷል አይነት ቴንደንሲ ያለን ነው። ፕሪቶሪያ መሻሻል ይቻላል እንዳልኩሽ። የነበርንበት የፈረምንበት ኢንቫይሮንመንት የተለየ ኢንቫይሮንመንት ነበረ። በዛን ሰዓት የጦርነት ድምጽ ለማጥፋት ፍጅት፣ መቅዘፍት ነበር። መቅዘፍቱን ለማስቆም የተደረገውን ነገር ተደርጎ ተፈርሟል። አሁን ፕሪቶሪያ የማያስኬድ ከሆነ ለምንድን ነው አንድ ምርጫ እንዳለን ብቻ እንደዚህ አድርገን ማየት የተፈለገው? የማያስኬድ ከሆነ አሜንድ መደረግ ይቻላል፣ ማሻሻል ይቻላል አይደለ? በትግራይ ህዝብና በፌዴራል መንግስቱ የተደረገው የፕሪቶሪያ ውል ምናልባት ከትግራይ ተወክሎ ቲፒኤልኤፍ ፈርሞ ሊሆን ይችላል። አንዳንድ የሚሊተርም የምኑም ተወካዮች ኖረውበት ይሆናል። ፕሪቶሪያ ውል እንዲፈረም ያደረገው ግን የትግራይ ህዝብ ነው። ስለዚህ ፕሪቶሪያ እንዲሻሻልም ሆነ እንዲስተካከልም ሆነ ባይፈርስ ደስ ይለኛል። ቢፈርስም ግን የትግራይ ህዝብ ነው ድምጽ ሆኖ መወሰን ያለበት። የፌዴራል መንግስቱ በተወሰኑ አካላት ፕሪቶሪያ ፈርሷል ምናምን ብሎ በትግራይ ህዝብ ውስጥ መጥቶ እርምጃ መውሰድ የለበትም። የትግራይ ህዝብ ፕሪቶሪያ እንዲፈርስ ስለማይፈልግ ማለት ነው። ፕሪቶሪያ እንዳይፈርስ መደረግ ካለበት ግን የትግራይ ህዝብ የሚጠብቃቸው ነገሮች አሉ። ምንም ቅድም ስልሽ እንደነበረው ነው። ከክላሽን አንግቦ ማንም በረሃ ውስጥ የመኖር ህይወቱን የማስቀጠል ሌላ ህይወት የነበረው ፍላጎት ያለው የለም። ግን ያልተመለሰ መሬት አለው። በየከተማዎች ያሉ አይዲፒዎች ስንት ናቸው? እነሱን እያየን እንዴት ቤታችን ቁጭ እንድንል ይፈቅድልናል? ከባድ ነው። እነሱ እናቶቻችን፣ ህፃናቶች እዛው እየተራቡ እያየን አሁንም የፌዴራል መንግስት የነበረው ጥላቻ አልቀነሰም ወይ ብለን እንድንጠራጠር፣ አሁንም የነበረው የትግራይ ህዝብ የማጥፋት አዋጁ አባዜው አልቀነሰም ወይ ብለን እንድንጠራጠር እያደረገ ነው። ያቆመው እንጂ የነበረው ሁኔታ እንደየቀጠለ እንደሆነ እንድናስብ እያደረገው ነው። አሁን ልክ እንዳልሽው አሁን ወደ ፕሪቶሪያው ገብተናል ካለው ወቅት ሁኔታ ዓለምም ያውቀዋል፣ ህዝቡም ያውቀዋል። ልክ እንዳልነው ኢግኖር ማድረግ ፈልጎ ወይም የራሱ ህይወት ላይ ለመኖር ፈልጎ ካልሆነ በስተቀር ትግራይ እስካሁንም እንደዛ አይነት ከበባ ላይ እንዳለ ማንም የሚጠፋው ነገር የለም። ምክንያቱም ጓደኛሞች አላቸው፣ ይደውላሉ፣ ዘመድ ያልተዋለደ የለም። ያውቃል ስለ ትግራይ ሁኔታ ያውቃል በሁሉም አካባቢና አሁን ስለ ፕሪቶሪያው ስናነሳ ልክ እንዳልሽው ፕሪቶሪያ የትግራይ ህዝብ ነው። ትግራይ የተወከለ አካል ቢኖርም ግን የወከለው የትግራይ ህዝብ ነው። ሌላ አካል ወክሎ ወይ የሆነ ድርጅት ወክሎ የመጣ ፕሪቶሪያ የለም። ምክንያቱም ይሄ ትግል ወደ ህዝባዊ ትግል ተቀይሯል። ኦልሬዲ የተፈጸመበት ጆኖሳይድ ራሱን ለማዳን ይህንን ያለው የትግራይ ህዝብን ለማጥፋት የተደረገውን ጦርነት ራሱን ለማዳን ከጆኖሳይድ ለመትረፍ ብሎ ህዝብ ራሱን አድኖ ወደ ፕሪቶሪያ ደርሷል። ላይክ ብዙ ህይወትም ሴቭ አድርጓል። ብዙ ነገሮችም ጦርነቱም ትንሽ ረገብ እንዲል አድርጓል ፕሪቶሪያ እንጂ ልክ እንደ ጦርነት ከመሳሪያ ውጪ መሞት ነው ያለው አሁን ትግራይ ውስጥ። ዓለም ያውቃል፣ ህዝብም ያውቃል፣ መንግስት የኢትዮጵያ መንግስትም በደንብ ያውቃል።
ያርገው ያለው ነገር ራሱ ስለሆነ አሁን ያለው ስርዓት በደንብ መገንዘብ ያለበት አሁን ጥላቻው ከማጋ ነው መለየት ያቃተን የኢትዮጵያ መንግስት ከህዝብ ነው ጥላቻው ከፓርቲ ነው ከመሪዎች ነው ለይቶ ማወቅ አቅቶታል አሁን ለምሳሌ አሁን መንገድ እየዘጋ ነው ነዳጅ ሊገባ አልቻለም ብር የለም የሚፈለገው ነገር እየተደረገ አይደለም ትግራይ ውስጥ እንደ ህዝብ እንደ ክልል እንደ ፓርት ኦፍ ኢትዮጵያ ማግኘት ያለብን ነገር እያገኘን አይደለም እየተገፋ ነው በግሽበቱ ይሄኛው ተጨምሮበት ደግሞ ከጦርነት የወጣ ማህበረሰብ እንደገና ይሄ ነገር ተጨምሮበት ያው ለማሰብ ቀላል ነው አሁን ሳስበው ነው አንዳንድ ጊዜ ያለው ስርዓት የኢትዮጵያ መንግስት የትግራይ ህዝብን በማስቸገር በመዝጋት ነዳጅ ባለ ማስገባት ወይ ደግሞ ተገቢው እንደ ሀገር ማግኘት ያለብን ጥቅም ባለ ማግኘት የኢትዮጵያ ያለው የትግራይ ስርዓት ወይ ደግሞ ያለው የትግራይ እየመራ ያለው ወይ ደግሞ እሱን ማግኘት የሚፈልገው መጉዳት የሚፈልገው መንግስት እየጎዳው ነው ብሎ ነው የሚያስበው መሰለኝ ግን እንደዛ አይደለም በምንም ሁኔታ በምን ነገር አንድ የፖለቲካ ተቋም ወይ ደግሞ ያለው መንግስት ሊቸግረው አይችልም ምክንያቱም ኮንትሮል ያደርገው እሱ ነው ክልሉም ይሁን ምንም ያለው ሀብትም የሚቆጣጠረው እሱ ነው በምን ሁኔታ ሊቸግረው አይችልም እየተቸገረ ያለው ያይደሃ ያንድ ህዝብ የሚኖረው ትግራይ ውስጥ ያለው ህዝብ ነው ያ ተፈናቅሎ አይዲፒ ሴንተር ያለው ህዝብ ነው ያ በየአካባቢ ተበትኖ ያለው ወጣት ስራ ያጣው ወጣት ነው እንጂ በምንም ሁኔታ በፌደራል በመንግስት በሚደረገው ጫና የተጎዳ መንግስት የለም የሚጎዳ የተለየ የፖለቲካ ፓርቲ አካል የለም እየተጎዳ ያለው የትግራይ ህዝብ የትግራይ ወጣት ነው በፌደራል መንግስት በፕሪቶሪያ አፈጻጸም ላይ በሚታየው ነገር በጣም ትልቅ ችግር አለበት ህዝብ ነው የትግራይ ህዝብ ወገኔ ነው ብሎ በሚያወራበት ሰዓት በፕሮፓጋንዳ ብቻው ነው የቀረው በወረቀት ብቻው ነው የቀረው መሬት ላይ ያለው የሚታየው ነገር በመንግስት በኩል መደረግ ያለበት ነገር የትግራይ መሬት መመለስ ተፈናቃዮች ወደ ቤታቸው መመለስ የመሰረተ ልማት ተግባሮች የወጣቶች ስራ እድል ፈጠራ የትምህርት ፖሊሱ ብቻ ሁሉም ልክ እንደ አንድ ዜጋ ማግኘት ያለብን ነገር እያገኘን አይደለም ስቲል ብሎክ ተርገናል ልክ እየተገፋን ያክል ስሜት እንዲሰማን እየተደረገ ነው እዚህ ብቻ አይደለም ከዚህ ወጥቶ የሚሄደው የትግራይ ወጣትም በያለበት አካባቢ እየታሰረ ነው ግፍ እየደረሰበት ነው ይሄ እውነት ነው ሆን ተብሎ ይሁን ወይ ደግሞ በአጋጣሚ የሚፈጠር ነገር ያው እዛ ያለው ሰው ነው የሚያውቀውና በሄደበት የትግራይ የመገፋ ስሜት እንዲሰማው እየተደረገ ነው አሁን የትግራይ ህዝብ ራሱ የሚያስበው ኦኬ ጥላቻ ከመሪዎች ሆነ ለምን መንግስት ታርጌት አያረግም ለምን ያለው ፖለቲካ ስርዓት ታርጌት ያረግም ታርጌት ያረጋ ያለው ህዝብ ነው የመንግስት ሰራተኛ የፖለቲካ አባል አይደለም የመንግስት ሰራተኛ የራሱ የፌደራል መንግስት ሰራተኛ ነው አስተማሪው ምንም ብትዩ አንድ እንደ ተራ ማህበረሰብ የሚያገለግል ሰራተኛ ነው እንጂ የማንም ፖለቲካ መጫወቻ ወይ ማንም ፖለቲካ አይደለም እሱም የሚመራ ቤተሰብ አለበት የሚያስተዳድረው ህዝብ አለ አሁን ትምህርት ቤቶች አስተማሪዎች እያስተማሩ አይደለም በምን ክፍያ ምን በልተው ያስተምሩ አሁን ያስተማሪ ስለደበው ነው የሚያስተሳስበው እንጂ ስለተማሪ አይደለም የሚያስበው ተስም በየእንትኑ በያለው ሁኔታ በመስራ ቤቱ በየቦታው ልክ ነዳጅም የለም ይያሉ ነው አሁን ያ ደሴም የተፈናቃዮችን ጉዳይ አለ እርዳታ ራሱ በሰራት የማይደርሳቸው ሰዎች ናቸው ያችን የምትገባቸው ማግኘት ከሚገባቸው መንግስት እርዳታ የሚያገኙ እንኳን ያገኝ አይደለም ኮሚኒቲው እኮ ሰላም ተፈርሟልና እናንተ ከኢመርጀንሲ ወጣችሁ ወደ ራሳችሁ እንደቻላችሁ ቆጥራችኋለሁ ብሎናል ይሄ ልክ እንደዚህ ጋር እንደማያዩሽ የምታስቢው ነገር አሁን እንደራሱ ቀላል ምሳሌ ልስጥሻውን ማህበራዊ ሚዲያ ላይ የሚመጡ ጫና ፈጣሪዎች አሉ በቅርብ ጊዜ የምናያቸው በቲክቶክ በእናዶናይ በእነሌሎች ሰዎች ጫና መሰረት የሚመጡ ሰዎች አሉ ወደ ኢትዮጵያ የውጭ ዜጎች ምናምን ማህበራዊ ሚዲያ ተጽዕኖ ፈጣሪዎች አሁን ሁሉም አካባቢዎች ይዞራሉ አለ የሚባል ኢትዮጵያ ከአክሱም የሚበልጥ ቅርስ አላት ከአክሱም የሚበልጥ ትልቅ ታሪክ አላት የላትም ግን ወደ አክሱም እንኳን መምጣት የማይቻልበት ሁኔታ ስለሚያውቁ ልክ እንደ ሀገር እንደተገፋሽ ያክል ስሜት እንዲሰማሽ እሱን እንኳን ወደ ትግራይ እንዲመጣ የሚደረግበት ሁኔታ ያለው አይደለም ያለው ሶ ያለው ሁኔታው በግልጽ የሚታይ ነው ይሄ ሌላ ፓርቲው እኛ እንደ ተራ ቪክቲምስ ነን ከትግራይ ወጣን ልክ እንደ ሌላ ዜጋ የተጎዳን እንደማንም ወጣት አሁን ግፍ እየደረሰብን ያለን መሄጃ ያጣን ወጣቶች ነን ደሴም በህዝባው ትግሉም የነበሩ ሴቶች ነን ሶ አሁን የኢትዮጵያ መንግስትኛ ያወራ ነው ያለ ነው የማንም አካል ደጋፊ ሆነ ነው የሆነ ነገር እየተቃወሙን አይደለም የፕሪቶሪያው ውል ስምምነት እንዲፈጸም ቅድሚያ ማድረግ ያለበት ነገር እያደረገ የሌለው የኢትዮጵያ መንግስት ነው ጥላቻው ከህዝብ ይሁን ወይ ከመንግስት ወይ ከፖለቲካ ፓርቲ እየለየ አይደለም እንደ መንግስትም ትልቅ ኃላፊነት ነው ያለው እንደ ዜጎች ኃላፊነት አለበት የኢትዮጵያ አካል ነን ኢትዮጵያውያኖች ነን ብለን እንድናስብ ማድረግ ካለበት መንግስቱ እንደ ኢትዮጵያውያኖች የሚገባንን ጥቅም ማስከበር አለበት ኢትዮጵያውያኖች ሆነን ፊል እንድናደርግ ኢትዮጵያ ሀገራችን ናት እንድንል
እሱ ኢትዮጵያውያኖች የሚያገኙት ጥቅም ኢትዮጵያውያኖች የሚያገኙት በኢትዮጵያዊነት የሚያገኙት ሁሉም ነገር ማግኘት አለበት። ናሽናል አይዲ ብቻ ነው ያገኘ ነው ኢትዮጵያውያን ናሽናል አይዲ ብቻ መጨረሻ ሁሉም ሰው ካገኘ በኋላ ነው ያገኘ ነው። የሆነ ሰዓት እዚህ ልሻለ ፕራይም ሚኒስተሩ ከኤርትራ መንግስት ጋር የተጣላሁት ህዝቤን አትደበድብን ብዬ ነው እንኳን ቀድም ትዝይልሻል ህዝቤን አትደበድብን ብዬ ነው ህዝቤን አትዘርፍን ብዬ ስላስቆምኩት ነው ከኤርትራ መንግስት ጋር የተጣላሁት ብለው ነበር። የምር የትግራይ ህዝቤ ነው ብለው ያስባሉ። ግን እኔ ጠቅላይ ሚኒስተሩ ጥያቄ አለኝ። እሱን ነገር እንኳን አንረሳው። በሻዕቢያ ተጠርቶ ተጋብዞ ትግራይ ውስጥ ገብቶ የሁሉ ግፍ ተፈጽሞብን ልክ እንዳልኩ ነው። ይሄ የፖለቲካ ፕሮፓጋንዳ ነው። አሁን መንግስትም የማወቅ አለበት። ይሄ ከፖለቲካ ጨዋታ ተወጥቶ ከፖለቲካ ወሬ ተወጥቶ ለሚዲያ ፍጆታ ለፖለቲካ ፍጆታ ማወጥተው አይደለም። አሁን ለምሳሌ ህዝቤ ብሎ የሚያስብ ከሆነ እኮ ስንት ወጣት ነው ያለው ትግራይ ውስጥ ስራ የለው ምን የለው ትግራይ ውስጥ መኖር ያቺ መኖር ያልተፈቀደለት ፌደራል መንግስቱ ነው ትግራይ ውስጥ ወጣቱ እንዳይኖር ፍቃድ ሰጪና ነጣቂ የሆነው ፌደራል መንግስቱ ነው። የሁሉ ጫናዎች በአገሪቱ ባለው ግሽበት የፌደራል መንግስቱ ጫና ተጨምሮበት እንዴት ነው የትግራይ ወጣት ማደግ የሚችለው? የትግራይ ህዝብ ተስፋ እምትነጥቂው ከሆነ እኮ በሌላ አባባል ይሄም የጥፋት አዋጅ ነው። ተስፋ አንድ ማህበረሰብ ተስፋ ፍላጎት እየነጠቅሽ እዛው ዘግተሽው ትልቅ እስር ቤት ውስጥ እኮ ነው የተዘጋ ነው። ዘግተሽው ከሆነ እኮ ሌላ የጥፋት አዋጅ ነው። መልኩ ነው የቀየረው እንጂ የጥፋት አዋጅ ነው። ስለዚህ ጠቅላይ ሚኒስተሩ ህዝቤ የሚለው ከሆነ የትግራይ ህዝብ ከጥፋት የመታደግ ትልቅ ኃላፊነት አለው። ካልሆነ ግን የትግራይ ህዝብ በምንድነው የኢትዮጵያ አካል ሆኖ እንዲያስብ የሚደረገው? ምንም አይነት ሪፕሬዘንቴሽን የለው፣ ምንም አይነት ውክልና የለው፣ ሰላምና መረጋጋት የለው፣ ምርጫ ማድረግ አይችል፣ የራሱን መንግስት መምረጥ አይችል። ኢትዮጵያ ውስጥ የሚወሰኑ ምንም አይነት ውሳኔዎች ትግራይ አይሳተፍበትም። ስለዚህ እንዴት ነው የትግራይ ህዝብ ኢትዮጵያዊ ነኝ ብሎ ማሰብ የሚችለው? ግን ኢትዮጵያ የተገነባችው በትግራይ ጥረት ነው፣ በትግራይ ኮሚትመንት ነው። ትግራይ አሁንም ይሁሉ ግፍ ደርሶበት አሁንም አሁንም ኢትዮጵያዊ ነኝ ይላል። ይሄ ምን አይነት ማለት ልበሰፊነት ነው? ምን እንደሆነ አላቅም። አሁን ግን እንዳይቀየር ዝም ብዬ እኔ ትንሽ ስጋቶች ያድሩብኛል። ምክንያቱም ሰው ተገፍቶ ሁሉም ነገር ሊሚት አለው። ላስቲክም ተለጥጦ የሆነ ሰዓት ይበጠሳል። ስለዚህ ያ ነገር እንዳይበጠስ በእኛ ጀነሬሽን እንዳይበጠስ እኔ ከፍተኛ ስጋት አለኝ። ያው ይህን ስጋት ከየት የመጣ ይመስልሻል? የድሮን ድብደባ ማርጓል። ከዚህ በፊትም ባለፈው በዚህ ሳምንት ውስጥ እንደዛው በሽራሮ ገምሃሉ አካባቢ ከዚህ በፊት ከሁለት ወር በፊትም እንደዛ አንተጫው አካባቢ ሰርቶ የሚበላ ሌሊት ሁሉም ሰው ተኝቶ ሙዝ ጭኖ ለሚሄድ እዛው ደፍቶታል። ኢማጂን ነው። አሁን እንደዚህ ነገር ስታይ ደግሞ እንዴ ምንድነው ትያለሽ ታስቢያለሽ? እኔ በደንብ ነው የምቃወመው የድሮን ጥቃት የተፈጸመበት። አሁንም እኮ ነው ያለው። ቀጣይም እንደዛ መሆን የለበትም። ምክንያቱም ራሱ ፕሪቶሪያ እንዲፈርስ አንድ እርምጃ እየወሰደ ነው የፌደራል መንግስቱ። ቢሆንም አሁን ባለፈው የመጣው ልክ እንዳልኩሽ ነው። ጥላቻው ከፖለቲካ ከመሪዎቹ ነው ወይስ ከህዝቡ ጋር ነው የምልሽም ይሄ ነው። ባለፈው ድሮን የመጣው በታጣቂ ሰራዊቶች ላይ ነው። ምንም ቢሆን አሁን ህዝቤ ነው ብሎ የሚያስበው ይታጣቂ አሁን ታጥቆ ያለው በተጨማሪ በመንግስቱ በሚታየው የፕሪቶሪያ መፈጸም ዝግጁ ያለመሆን እሱን አሳስቦት ነው እስካሁን ታጥቆ ያለው። በፕሪቶሪያ መሰረትም መፍታት ያለበት ትጥቅ ፈቷል። እኛ የትጥቅ ፈቲዎች የዲዲአሩ የዲሞላይዜሽኑ አካል ነበር። እናንቺ በዚህ አጋጣሚ ዲሞላይዝ አድርገን ወደ ስራችን የተመለሰው ነው። የፈጠረው የፕሪቶሪያው ስምምነት ነው። ከትግራይ መደረግ ያለበት ነገር ፕሪቶሪያ መፈጸም የነበረበት ዲሞላይዝ ማድረግ ነበር፣ ትጥቅ መፍታት ነበር የመጀመሪያው ስቴፕ ተደርጓል። መንግስት ግን በዚህ ሂደት የሆነ ነገር እንኳን መንቀሳቀስ አልቻለም፣ የሆነ ነገር መፈጸም አልቻለም። አሁን ደግሞ የድሮን ጥቃት ፈጽሟል። ይህ በጣም በጣም ከባድ ነገር ነው። በጣም ችግር የሚፈጥር የፕሪቶሪያ ማፍረስ አንድ መንገድ ነው። ምክንያቱም የራሱ ወገን ነው የህዝባው ትግል የፈጠረው ታጣቂ ነው እንጂ ያው የቲፒኤልኤፍ ወይ ደግሞ የሆነ አካል ታጣቂ አይደለም። አሁን በተለያዩ መንገዶች ኦፊሻሊ ባይሆንም በብዙ መንገዶች የቲፒኤልኤፍ ታጣቂ ነው የእንትና ታጣቂ ነው እየተባለ ነው። እንደዛ ብሎ መታየት የለበትም። ምክንያቱም አሁን ያለው የሆነ አቋም ይዞታል፣ የሆነ ተቋም ይዞታል። እርግጥ ነው ግን እንደዛ ስለሆነ የሆነ ኦፊሻሊ የሆነ የቲፒኤልኤፍ ታጣቂ አይደለም ቲዲኤፍ አይደለም። ምክንያቱም መሰለሽ አሁን ለምሳሌ በፕሪቶሪያ ውል ስምምነት በፌደራል ውስጥ ላይ ስታነሺ የፕሪቶሪያ ውል እየተፈጸመ አይደለም ምናምን ብለሽ ስታነሺ ቅድሚያ በፌደራል መንግስቱ የሚነሳው ዲዲአር ነው። ለምንድን ነው ታጣቂው ትጥቁ የማይፈታው? ምን ይዞ ነው የሚፈታው? ትጥቁ ቢፈታ ቤቱ ተይዞበት የለ እንዴ? ወራሪዎች ሰፍረውበት የለ? የት ሄዳል ትጥቁ ፈትቶ?
አሁን እኮ አማራጭ ስለሌለው ነው ታግቦ ያለው ክላሽ ይዞ ያለው አማራጭ የለውም። እሺ ትጥቁ ፈቷል፣ የት ይሄድ? ከዛ በኋላ ቤቱ ተወራ። የፈታው የት ገባ? የፈታው እኮ አይዲፒ ሴንተር ነው የተመለሰው ከወላጆች ጋር። ኦልሞስት 1000 ምናምን በዲሞላይዝ ያለፈ ወጣት ታጋ ያለኛ ጋር ነበር አይደለ? ብዙ ተፈናቃዮች ነበሩ ከኛ የታጣቂ ኃይሎች ላይ። አሁን እነሱ ተመልሰው አይዲፒ ሴንተር ነው የገቡት እንጂ ወደ ምዕራብ ትግራይ አልተመለሱም፣ ወደ ዘላንበሳ አልተመለሱም። የት ይመለሳሉ? እንዴት? ይሄ ህዝባዊ ኃይል ይሄ ህዝባዊ ትጥቅ ታግቦ የታገለው ኃይል ትጥቁን ለማስፈታት ኃይል አይደለም የሚያስፈልገው፣ ጥያቄውን መመለስ ነው የሚያስፈልገው። ምዕራብ ትግራይ አሁንም ምዕራብ ትግራይ ነው፣ ድሮም ምዕራብ ትግራይ ነበረ። አሁንም ፌደራል መንግስቱ ለምንድነው ምዕራብ ትግራይ ለመመለስ ይሁሉ በዚህም ምክንያት ይሄም የሚደረድረው? ምዕራብ ትግራይ ነው። በኢትዮጵያ አዲስ የማካለል አዲስ የጂኦግራፊ ለውጥ አዲስ ቅርጽ ይቀየራል ከተባለ ጥሩ ነው። ግን መጀመሪያ ምዕራብ ትግራይ ወደ ትግራይ ይመለስና እሱን እናያለን። መጀመሪያ ግን ፕሪቶሪያ ምንድነው የሚለው? በህገ መንግስቱ መሰረት የትግራይ ሉዓላዊ ግዛት ሪኢንስቴት ይደረጋል ነው። ይሄኛው ነው የትግራይ ሉዓላዊ ግዛት ሪኢንስቴት የሚደረግ ከሆነ በትግራይ በአሁኑ ሰዓት በ21 ሴንቸሪ ታግሎ በትጥቅ ትግል መዋጋት የሚፈልግ የለም። ወጣቱ ከዚህ በላይ በጣም ሰልጥኗል። ስለዚህ የፌደራል መንግስቱ የትም ቦታ የሚደረገው የትጥቃዊ ትግል ምክንያቶች መሰረዝ ነው ያለበት። ምክንያቶቹን መዝጋት አይሻልም? ምክንያቶቹን እየዘጋ ከሄደ ከዛ በኋላ የሚመጡት ነገሮች ለመደራደርም ለመወያየትም ቦታ ይከፍታል። ምክንያቶቹን ካልዘጋ ግን እኛም የፌደራል መንግስቱ በትግራይ ህዝብ ያለው ኢንቴንሽን አሁንም ጥያቄ ውስጥ ነው የምናስገባው። ምክንያቱም ያ የሰላም ውሉ የነበረው ጊዜ መግዣ ነው ብለን እንድናስብ እያደረገን ነው። ሌላ ከዚህ ጋር ተያይዞ የማይሆነ ምን መሰለሽ? አሁን ለምሳሌ በትግራይ ህዝብ የተደረገው የድፍጠጣ ፖሊሲ በቃ ደፍጥጦ የፌደራል መንግስት የትግራይ ህዝብ ደፍጥጦ እገዛቸዋለሁ ነው ያለው። ይሄኛው ነው ትልቁ ቁጣ ያስነሳ በትግራይ ህዝብ። ከዚህ ጋር ተመሳሳይ የማየው ነገር አለ እኔ በኤርትራ ላይ የሚደረገው ማለት ነው። እኔ በኢትዮጵያና በኤርትራ መንግስት በጅዳ ምን እንደተዋዋለ አላውቅም። ለህዝብ ይፋ ያደረጉት ነገር የለም። ግን ከዚህ ጋር ተያይዞ አሁንም ጀነራሎች ይወጣሉ፣ የኢትዮጵያ ጀነራሎች ማለት ነው። ራሱም ፕራይም ሚኒስተሩ ይወጣል፣ አማካሪዎች ይወጣሉ። አሰብኛ ነው፣ ቀይ ባህርኛ እንደዚህ ተደርጎ የሚያዝ ነገር የለም። በኃይል የሚደረግ ካሁን በኋላ የለም። ለምንድን ነው የትግራይ ህዝብን ፈልጎ ኢትዮጵያዊ እንዲሆን የማይደረገው? የኤርትራ ህዝብ እኮ ኢትዮጵያ በቂ የሚጠቀምበት ፕላትፎርም የምታቀርብለት ከሆነ እኮ የኤርትራ ህዝብም ወደ ኢትዮጵያ ራሱ አስገቡኝ ብሎ መግባት አይቀርም። ይኸውልሽ እኛ አስገቡን ብለን ኤዩ ውስጥ ገብተናል አይደለ? ኮንቲኔንታል የሆኑ ስብስቦች አሉ፣ ኢንተርናሽናል ስብስቦች፣ የተለያዩ ስብስቦች ዓለም ወደ አንድ እየመጣች ነው። ስለዚህ የተለያዩ ብሬክስ ምናምን እዚህም እዛም እየተንጠራራን እየገባን ነው እንደ ኢትዮጵያ አይደለ? ስለዚህ ፍላጎት ከፈጠርሽ የሚጠቀሙበት ኤርትራውያን የራሳቸው ቀይ ባህር አላቸው። ቀይ ባህራቸው ይዘው በኢትዮጵያ ውስጥ የሚጠቀሙበት ፕላትፎርም መፍጠር ከቻልሽ እኮ ይሄ ድፍጠጣ መጣውላቸው እየውላችሁ አያስፈልግም። እኛ እኮ እንድንነሳሳ እንድንደነግጥ ወደ ስራችን እንዳንሄድ ወደ አላማችን እንዳንሄድ ያደረገን የጦርነት ቀጠና መሆናችን ነው። ያቺ 2 ዓመት ትዝልሻል። መጀመሪያ ፕራይም ሚኒስተሩ ሲመረጥ እኮ መጣን፣ በላናችሁ፣ ገደልናችሁ፣ በቃ ጠፋናችሁ፣ እንዴት መተኛ ፕሪዋሪ ነበረው። ስለዚህ ኤርትራውያንም አሁን በኢትዮጵያ መንግስት እንዲነሳሱ ፕሮቮክ እየተደረጉ ነው። መጣንላችሁ፣ ቀይ ባህር የኛ ነው፣ የአባቶቻችን ነው። አይሰራም። ይሄ የድፍጠጣ ፖሊሲ በትግራይ ላይ እንደማይሰራ ታይቷል። በኤርትራ የማይሰራም፣ በሌላ ቦታ የማይሰራም። ይሄ ነገር ጊዜው አልፎበታል። ትግራይ ሲደረግ ጦርነቱም አንድ ሲቪል ሰው እንኳን ሳንነካ ነው ውጊያው የከተማው የተቆጣጠር ነው ተብሎ ነበርና ልክ እንዳልሽው አሁን አንዳንድ ጊዜ የትግራይ ሁኔታ የሚያሳስብሽ ነገር ራሱ እንትኑ ለራሱ ስታስቢ ያን በቃ ይገርምሻል፣ ታስቢያለሽ፣ ታዝኛለሽ። አሁን ኢትዮጵያና ኤርትራ ሲፈካከሩ የትግራይ ዛይ መለከተኝ የሚል አይችልም። ጦርነት እኛ ነው የሚጎዳው። ደግሞ አሁን ያለንበት ሁኔታ ታውቂያለሽ። ገና ከጦርነት እንኳን ጦርነት ማግስት ላይ ሆነን ከጦርነት ሳንወጣ ከትራውማው ሳንወጣ ሌላ ጦርነት ማስተናገድ አንችልም። የትግራይ ህዝብ ሰልችቶታል። ውጤት የለውም አይደለም ወይ ሌላውን አይደለም። አሁን በዚህ ተያይዞ በዚህ ዙሪያ መንግስት ማወቅ ያለበት ሌላ ህዝብ ማወቅ ያለበት የትግራይ ህዝብ መሬቱ ያስመልስ የነበረ ወደ ነበርበት ወደ ቀይ ሳይመልስ የሚተኛ አይደለም። የሚሆነው በሰላም ነው እየጠራ ያለው፣ በሰላም እየጠየቀ ነው ያለው። የኛ ትግራይ ውስጥ ብዙ የፖለቲካ ችግር ሊኖር ይችላል፣ ብዙ እርስ በርስ አለመግባባት ሊኖር ይችላል። ይህ ችግር ግን የፕሪቶሪያ ወይ ደግሞ የምዕራብ ትግራይ የዛላንበሳን ለመመለስ የሚያግደን ነገር አይደለም።
ይህ ህዝብ ያውቁታል። የሆነ ነገር ማድረግ ቢፈልጉ በሚያስፈልገው ሁኔታ በወሳኝ ሰዓት አንድ የሚሆን ህዝብ ነው ችግር ወደ ጎንትቶ መሬቱ ለምኑም ለትግራይ ለኢትዮጵያ መስዋዕት የከፈለ ህዝብ ነው። ሶ የኢትዮጵያና የኤርትራ ያለው የመገፋፋት የአንዳንድ ቃሎች ልውውጦች የራሱ የትግራይ ሰዎችም እዚህ ላይ አክት እያደረጉ ነው እና በኤርትራና ኢትዮጵያ ጉዳይ ራሱ የትግራይ ጀነራሎች የተለያዩ ሰዎች አዲስ 4 ኪሎ አዲስ አበባም ያሉ ትግራይ ውስጥም ያሉ ሰዎች ብዙ አክት እያደረጉ ነው፣ እየተናገሩ ነው። ብዙ ነው ማህበረሰብ ህዝብን ማክል ያላረገ ነገር አይደል ነው። ፖለቲከኛ ይሄን ያክል እንትን ነው ብሎ ማውራት ራሱ ከባድ ነው። ያስባል ህዝብ ብሎ ማውራት ከባድ ነው። እያንዳንዱ በወጣ ሚዲያ ላይ በወጣ ቁጥር የሚናገሩት ነገርም እያወቁ አይደለም። ሰው አሁን ትግራይ ጦርነት የማስተናገድ ሁኔታ አይደለም ያለችው። የትግራይ ወጣት ሰልችቶታል። የኢትዮጵያ ወጣትም ደሴም ሌላ ማህበረሰብ ሁሉ የሆነ የአፍሪካ እኛ ኢስት አፍሪካን ያለው ዙሪያ በጦርነት አሁን ታውቋል። መሄጃ ማጥቷል ወጣቱ። ሰው የሚሆነው ነገር በማይሆን ነገር ላይ የሆነ ወጣት ህይወት መስዋዕት ማድረግ የሆነ ሰዎችን የጦርነት ሰለባ ማድረግ ተገቢ አይደለም። ሶ ያለው ሁኔታውንም በእርጋታ መታሰብ አለበት። ፕሪቶሪያው የተስማማ ነው በሰላም ሁኔታ እንዲያልቅ እንጂ በጣም የትግራይ ህዝብ በጣም የተጎዳ የተጎሳቆለ በጦርነቱ የተከፋ ስለሆነ አሁን ጦርነት የማስተናገድ ፍላጎት የለው። በተቻለ መጠን አሁን ነገሮች የሚያጋጥሙ የፖለቲካ ልዩነቶች ውጥረቶች በጠረጴዛ ቁጭ ብለው እንዲፈቱ ነው የሚያደርገው። በጠረጴዛ ተደርገው ለሚደረጉ ውይይቶች አሁንም ዝግጁ ነው የትግራይ ህዝብ። ትላንትም ዝግጁ ነበር፣ አሁንም ዝግጁ ነው። ያን ዝግጁነት መዝጋት የለብንም። አሁን ለምሳሌ ባለፈው ሚግ መጥታ ነበር፣ ትዝ ይልሻል አይደለ? የትግራይ ህዝብ በስነ ልቦና እንዴት እንደተረበሸ ትዝ ይልሻል? በጣም ተጎድቷል። በጣም በተጎዳ ማህበረሰብ አሁን ሚግ ምናምን ድሮን ሌሊት ወጣ ብቲ ከቤት አሁን ለምሳሌ ሌሊቱ ሙሉ ድሮን እያንዣበበች ነው የምታድረው መቀሌ ውስጥ ትግራይ ውስጥ ሙሉ መቀሌ ውስጥ በደም እየሰማናት ማለት ነው። እና በስነ ልቦና የተጎዳ ማህበረሰብ ተገቢ ነው ወይ? አሁን በዚህ ሰዓት እንደዛ አይነት መሳሪያዎች መለክትራይ ውስጥ ተገቢ ነው? ሚጓ ራሷ ባለፈው ስትመጣ ስንት ሰው ነው የተረበሸው? ስለዚህ የትግራይ ህዝብ አሁን ጦርነት ማስተናገድ አይፈልግም፣ ሰልችቶታል። ውጤትም የለውም። ውጤት እንደሌለው ዜሮ ሰም ጌም እንደነበረ አይተነዋል። ስለዚህ ውጤት ከሌለው ለምንድነው መተላለቁ የሚመጣው? አሁን የሚመጣው ጦርነት ደግሞ በጣም አስከፊ ነው። እዚህ ብቻ የሚቀር አይደለም፣ ትግራይ ውስጥ አይደለም። አሁን ያ ሆርን አፍሪካ በሙሉ የሚያጠቃልል ነው። ሱዳንም አለችበት። ሱዳንም የራሷ ውጥረት አለበት። ኤርትራም እንደዛ ውጥረቷ ኢትዮጵያ ውስጥ ለማርገብ እየሞከረች ነው ሱዳን። ኤርትራም እዛው ኔትወርክ አዘርግታለች። የትግራይ ህዝብም 10 እንደዚህ አንቃሽ ይዘሹ ሞጫ ተከፍሎ የትግራይ በተለይ ቸግሮታል። በዚህ ሞጫ ስለሌለው እኮ አሁን የትግራይ ህዝብ ተዘግቶ የት ይግባ? አሁን እኮ ለትግራይ ህዝብ አሁን ለምሳሌ ሰርቶ ለመብላት ተምሮ ለመቀየር የሆነ ከፕሪቶሪያ ውል በኋላ የሆነ ተስፋ ብትሰጪው ኖሮ የትግራይ ህዝብ አሁን ለምሳሌ የሂሊንግ ያለፍንበት ሁኔታዎች የሂሊንግ የሜንታል ሂሊንግ ያው በጦርነት በፕሮፓጋንዳዎች ብዙ የታፋናቸው መርዞች የመሰብሰብ የመዳን ስራዎች ቢሰሩ ኖሮ ትንሽ አስተሳሰቡ ቀየር ያደርግ ነበር። ያ እዚህ በየቦታው አይዲፒ ውስጥ ያሉ እናቶች ልጆች ወደ ቦታቸው ቢመለሱ ኖሮ አሁንም ከፌደራል መንግስቱ ጋር በፍጥጫ የሚያታይ ነገር አይኖረውም። ሁሉም በሰላም ይፈታ ነበር። አሁንም ዘግተሹ በጦርነት ፈተሹ እዚህ ያለው ኃይል ራሱ ሌላ አማራጭ እንዲጠቀም ከሌላ እንትን እንዲፈጥር እየተገደደ ያለው በዚሁ ነገር ነው። በዚያ እኛ እንደዛ ብለን እንድንቀበል እያደረገን ነው። የራሳችን የትግራይ ውስጥ የራሳችን የፖለቲካ ትግል እንዳናካሄድ ራሱ ፌደራል መንግስቱ በሚያደርግብን ጫና እኛ እዚህ ታፍነናል። ምክንያቱም ምንም ማድረግ አንችልም። ይኸውልሽ ሲጁ እኮ አልተከፈተም። ሲጁ እኮ አሁን ለምሳሌ የጦርነት ድምጽ ሞርታሩ ድሮኑ ጠፍቶ የነበረ ነው እንጂ ሲጁ አልተከፈተም። ሲጁ የማይከፈት ከሆነ የትግራይ ህዝብ ተዘግቶ ታዲያ ምን ያድርግ? ታዲያ አሁን እኮ አማራጭ እንድንፈልግ እየተገደደ ነው። ሳትፈልጊ አሁንም ተመልሰሽ ክላሽ እንድታንግች እየተደረገ ነው። እኛ አንፈልግም፣ እድገት ነው የምንፈልገው። አሁንም ሰላም ነው የምንፈልገው፣ መደራደር ነው የምንፈልገው። ግን ይሄን ስንል የምዕራብ ትግራይ የትግራይ መሬት መመለስ መቻል አለበት። እሱ ነገር ፕሪቶሪያ ላይ የተፈራረምነው ጥያቄዎች ወደ ጥያቄ አይገቡም። የትግራይ ሉዓላዊ ግዛት ካላስከበርሽ ምንም አሁንም ትግራይ ውስጥ መረጋጋት ይፈጠራል የሚለው ቅዠት ነው። ስለዚህ የውስጥ የፖለቲካ ትግሉ ለኛ ይተውልን። ትግራይ ውስጥ የተፈጠረ አዲስ ጀነሬሽን አለ። አዲስ ጀነሬሽን ድምጹ ያልተሰማ ይህንን ትግል ያሳለፈ ወጣት ውስጥ ያለው ችግር መፍታት አያቅተውም። ትክክል አለ። ስለዚህ ያን ወጣት ይህን አዲስ ጀነሬሽን የውስጥ የፖለቲካ ትግሉ ለኛ ይተውልን። አሁንም ፌደራል መንግስቱ ታጣቂዎችን በመደገፍ ሊሆን ይችላል፣ የተለያዩ ነገሮች በማድረግ አሁንም ትግራይ ውስጥ እጁ እያስገባ ነው። ትግራይ ውስጥ የሆነች ነገር ብትፈጠር
ጀት ይለክ ሚግ ይልካል። የሆነች ነገር ብትፈጠር ካሽ ይዛል። የሆነች ነገር ብትፈጠር ቅጣቱ ለህዝብ ነው። ለምንድነው አሁንም ቅጣቱ ህዝባዊ የሆነ ያለው? ለምንድነው አሁንም በትግራይ ህዝብ እየወሰደው ያለው እርምጃ ህዝባዊ የሚሆነው? ኦፍ ኮርስ ፖለቲካል ውጥረቶች አሉ የሉም ምናምን ማለት አይደለም። እነዚህ የሚስተካከሉት ግን የፌደራል መንግስቱ ከሱ የሚጠበቀው ነገሮች ሲያደርግ ህዝብም ከሱ የሚጠበቅ ነገር ያደርጋል። አሁንም የፌደራል መንግስት ያ የነበረው ቁርሾ መፍታት ካልቻለ ግን እኔ የምላችሁ ስሙ በዚህ ነው የምትሄዱት። አሁንም ያ የመደፍጠጥ ያልነው ስትራቴጂ የሚመጣ ከሆነ የሆነ ምንድነው እሳት ሆኖ የማይጠፋ እሳት ኢትዮጵያ ውስጥ እዚህም እዛም እሳት መለኮስ ደግሞ እንደማያዋጣ ግልጽ ነው። ራሳቸው ፕራይም ሚኒስተሩ ምን ብለው ነበር? ቲፒኤልኤፍ በጠንጃ ማሸነፍ አይቻልም ብለው ነበር። ትዝም ይልሽ ከሆነ በጠንጃ እሳቸው ያሉት ማለት ነው ያልኩት እሳቸው ያሉት በጠንጃ ኃይል የያዘ ስልጣን ስለሆነ ቲፒኤልኤፍ በምንም ተአምር በጠንጃ ማሸነፍ አይችልም ብሎ ፓርላማ ውስጥ ተናግረው ነበር። እሷን ባይረሷት ጥሩ ነው እላለሁ። ወደዛም ባንገባ ወደዛ መፍታት ያለበት በፕሪቶሪያ መሰረት ልክ እንዳሹ ማሻሻል ያለበት ካለም እንደዛ ታይቶ እንደገና ታይቶ ያው አሉ የፕሪቶሪያ የተሰማሙትም ያሰማሙትም አካላቶችም ኳሊቲም አልሄዱም። ሶ እንደገና ታይቶ መስተካከል ይችላል። ልክ እንደው እኛ እንደማንም ህዝብ እንደ ኢትዮጵያዊ ዜጋ ፕሪቶሪያው በፕሪቶሪያ መሰረት ልክ እንደ ኢትዮጵያ ተብለን የተመለስ ነው ከፕሪቶሪያ ስምምነት በኋላ ልክ እንደ አንድ የኢትዮጵያ ናሽናል አይዲ የኢትዮጵያ ኤርፖርት ተጠቃሚ የኢትዮጵያ ሁሉ ነገር ተጠቃሚ ተብለን እንደተመለሰው አሁንም እንደ ህዝብ እንዳለም የጦርነት ዋጋ ምናቅ ህዝብ ነን። ሰላም ነው የምንፈልገው። ሰላም እንፈልጋለን ስን ግን ያ ፕሪቶሪያ የተፈራረመው ስምምነት ተግባራዊ እንዲሆን በዚህ አጋጣሚ ጥሪ ያቀርም የኢትዮጵያ ህዝብም እውነታው መገንዘብ አለበት። ከፖለቲካ ፕሮፓጋንዳ ከፖለቲካ ፍጆታ ወጥቶ ትግራይ ውስጥ እየተከናወነ ያለው ነገር ማወቅ አለበት። ምክንያቱም ነገሮች ወደ ራሱ እየዞሩ ነው። አሁን በሁሉም ቦታ በአማራ ክልልም በኦሮሞም ሁሉም አካባቢ ውጥረቶች አሉ። ተሲሞን የትግራይ ነገር አሁን የትግራይ እንዳለም ኦፊሻል ሆኖ ወጥቷል። ማህበረሰብ በየአካባቢው እየሞተ ነው። ህዝቡ በየአካባቢው እየሞተ ነው። የማንኛው ክልል መታወክ እኛንም ይመለከተናል። ጦርነት አንድ አካባቢ ብቻ አይደለም ሌላ አካባቢም ይረብሻልና እንደ ህዝብ ያለው ነገር ሁላችንም ነው ማለት አለብን። ጦርነት መስበክ የለብንም። አራ ሚዲያ ላይ የሚጠቀም ሰውም ሁሉም በየአካባቢ ያለበት ከትንሿ የሰፈር ማህበር ጀምሮ ከየሰፈር ብትሆን ምንም የሚጥሉ ሰዎች ጀምሮ ሰላም መስበክ አለበት። የወገን ቁስል የስም ቁስል ነው ብሎ ማሰብ አለበት። የትግራይ ህዝብ ውስጥ አሁንም ችግር ውስጥ ነው። ተፈናቃይ ተመለሰም ረሃብ ውስጥ ነን ያለነው። እንደ ክልል ማግኘት ያለብንም በጀትም ሌላ የአስተማሪዎች የሰራተኞች ሰራተኞች ክፍያም ካሽም እንደ ካሽ እንደ ብርም ያገኝ እንዳልሆነ አለማወቅ አለበት። እስቲናውም የድሮን ጥቃት የተለያዩ የጦርነት የሚመስሉ ነገሮችም እየታዩ ስለሆነ ዓለም በተለይ ደግሞ ከዓለም በቅሮ ደግሞ እዚህ አካባቢያችን ያለው ህዝብ ነው የሚመለከተው። በአትኩሮት መከታተል አለበት። ድምጽ መሆን አለበት። እንደ ህዝብ ነን ከተባለ እንደ ህዝብ ታይተን ፕሪቶሪያው መተግበር እንዳለበት ነው በዚህ አጋጣሚ ጥሪ ማቅረብ ያለብን የሚመስለኝ። ትክክል። የትግራይ አሁን ለምሳሌ ድሮት ዝሚልሽ ሆነ አንዳንድ ቻናሎች ሲጀምሩ የሙከራ ስርጭት ምናምን ብለው በቲቪ ሆነ ወይ በሙዚቃ ምናምን ቀን ሙሉ በሙዚቃ ምናምን በማሳየት ይጀምራሉ። አሁን ትግራይ ምን ሆናለች መሰለሽ? የጦርነት የመከራ ስርጭት ሆናለች። የሆነ የጦርነት ስርጭት ሲኖር ከትግራይ ነው የሚሰራጨው። ያ ነገር ማቋረጥ አለበት። ካሁን በኋላ ትግራይ ውስጥ የሚደረግ ጦርነት ሊኖር አይገባም። ምዕራብ ትግራይ ለማስመለስ የፌደራል መንግስቱ ፕሪቶሪያ በተዋዋለበት መሰረት ውሉን አክብሮ ምዕራብ ትግራይ መመለስ አለበት። ለምንድነው የትግራይ ልጅ የራሱን መሬት ለመመለስ መሞት ያለበት? የራሱ ነው፣ ወደ ራሱ መመለስ አለበት። የትግራይ ህዝብ ካሁን በኋላ ጦርነት በቃኝ ብሏል። ጦርነት በቃኝ ስላለ ግን ጦርነቱ ያበቃል ማለት አይደለም። እኔ እየተገነዘብኩት ያለሁት በቃኝ ስላለ የሚያበቃ ነገር የለም። እየተወሰነለት ነው፣ ሌሎች ሰዎች እየወሰኑበት ነው ለጦርነቱ። ትክክል። ስለዚህ በምንም አማራጭ አሁንም የፕሪቶሪያ ውል ወደ ጠረጴዛ መመለስ አለበት። ይሄ የትግራይ ህዝብ ፍላጎት ነው። የተለያዩ አካላቶች ፕሪቶሪያ ፈርሷል ብለው ዲክሌር ቢያደርጉም የትግራይ ህዝብ ግን ፕሪቶሪያ እንዲሻሻል ይፈልጋል። ባለበት እንዲቀጥል ባይፈልግም የትግራይ ህዝብ ፕሪቶሪያ እንዲሻሻል ይፈልጋል። አንቀጽ 15 መሰለኝ የአሜንድመንት የፕሪቶሪያ እንዲሻሻል የተዋዋሉበት አለ። ፕሪቶሪያም ማሻሻል ይቻላል። ማሻሻል የማይቻል ውል የለም። ተሻሽሎ ወደ አንድ መምጣት አለበት። እኛ ኢትዮጵያዊነት ፈልገነው የምንገባ መሆን አለበት። ኢትዮጵያ አገራችን ነች ብለን እንድናምን እንጂ በበጀትና በሌላ ነገር ተይዘን ኢትዮጵያ መሆን የለብንም። የደረሰብን በደል ራሱ እንድንረሳው ማካካሻ እንዲደር መደረግ አለበት። ኢትዮጵያ የበደለችን በደል ማለት ኢትዮጵያ ስል የፌደራል መንግስቱ የሚረሳ አይደለም።
ማለት የጀነሬሽናል ጠባሳ ነው ያለን ግን አትሊስት ሰምሃው ትንሽ እየረሳ ነው ትንሽ እየተመሳሰን ከህዝብ ጋር እንድንሄድ ማካካሻ ነው የሚያስፈልገን እንጂ ተጨማሪ ጦርነት አይደለም የሚያስፈልገን በቀጠናችንም እንደዛው ማለት ነው በኤርትራ የሚደረግ ጦርነት ኢትዮጵያና ኤርትራ የሚያደርጉት ጦርነት የመጀመሪያ ተጎጂ አሁንም ትግራይ ነች ይሄም የፌደራል መንግስቱ ያቅተዋል ማወቅ ያቅተዋል ብዬ ወይ ደግሞ ይከብደዋል በገመት ይከብደዋል ብዬ አላስብም ስለዚህ እነዚህ ነገሮች ቀድመን ለመከላከል ትግራይ ከፌደራል መንግስቱ የምትጠይቀውን ነገር መስጠት ለምንድነው ፌደራል መንግስቱ ያቃተው ህዝብ የሚለው ከሆነ ለትግራይ ህዝብ የሚጨነቅ ከሆነ አማካይ መንግስት ብለን የምንጠራው መንግስት ከሆነ ለምንድነው የትግራይ ህዝብ ጥያቄ መመለስ እንደዚህ አዳጋቸው ነው 5-6 አመት የሚወስደው የትግራይ ህዝብ ሆን ብለሽ ራሽ ዴሊበሬትሊ መቅጣት ህዝብ እንደ ህዝብ መቅጣት ካልፈለግሽ ጥያቄ ለመመለስ ለምን ይሄን ያክል አመት ይወስድብሻል ስለዚህ በትግራይ ውስጥ የሚደረገው ውሳኔዎች የፌደራል መንግስት ለትግራይ የሚያደርገው ድጋፍን በለ ወይ ደግሞ ትግራይን መልሶ ሪኢንተግሬት የማድረግ ስራዎች ወሳኝ ናቸው በጣም ወሳኝ ናቸው ለምን ትግራይ አሁን በትግራይ ውስጥ የሚደረገው ጫና በትግራይ ውስጥ የሚቀር አይደለም ጦርነቱ ሰፍቷል ማየት ይቻላል በሰሜን ኢትዮጵያም እየሰፋ ነው ወደ ኤርትራም እየሰፋ ነው ወደ ሱዳንም እየሰፋ ነውና ወደዚህ መመለስ ትንሽ ማጥበብ የማይቻልበት ሁኔታ እየደረሰ ነው ስለዚህ የትግራይ ህዝብ ጥያቄ አሁንም ነገሮች በሰላም መመለስ ነው ምዕራብ ትግራይ ነው አሁንም ጥያቄያችን ሰላም ነው ጥያቄያችን ሉዓላዊ ግዛታችን መመለስ ነው ጥያቄያችን ስለዚህ እንድንገፋ አንፈልግም የኢትዮጵያ መንግስት ጥሪ ማቅረብ የምፈልገው ትግራይም ኢትዮጵያዊ ሆኖ እንዲሰማው ምቹ ሁኔታ መፍጠር አለበት ትግራይ ብቻ አይደለም ሌሎችም ወደ ኢትዮጵያ መግባት አለባቸው የድሮ የኢትዮጵያ ግዛቶች ናቸው ብሎ የሚያስባቸው ካሉ ራሳቸው ፈልገው እኛ ኢትዮጵያ ብንገባ ይሄን ተጠቃሚ እንሆናለን ብሎ ፈልገው ራሳቸው ጥያቄውን ይዘው እንዲመጡ ማድረግ አለበት ጦርነት እንደ መፍትሄ መጠቀም ካሁን በኋላ ማብቃት አለበት ካሁን በኋላ ጦርነት የሚለኩሰው እሱ ነው በዛ ጦርነት የሚበላው እሱንም መታወቅ አለበት ማለት ፈልጋለሁ አመሰግናለሁ ራብሽ በጣም ጥሩ ቆይታ ነበረን ሰፊ በተለይ ደግሞ በሴቶች ዙሪያ እንደዚህ በፖለቲካ ሾዎች ለሰላም መስራት የሁሉም ማህበረሰብ ነው ለሴቶችም በተለይ አካባቢ ያሉ ሚዲያዎችም እንደዚህ እንደኛ የሚያዘጋጁ ሴቶችም በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ እንደዚህ እንዲሰሩ የትግራይ ያለው ሁኔታ ጫና እንዲፈጥሩ በትግራይ ውስጥ እየተከናወነ ያለው ነገሮችም በቀረቤታ ማየት አለባቸው መጥተው ያለው ሁኔታ ማየት ቢፈልጉም እኛም አለን ያው ሁኔታው ማየት የሚፈልግ ሰው ካለ ኃላፊነት ወስደንም ያለው ሁኔታ ማሳየት እንችላለን አሁንም የትግራይ ህዝብ ፍላጎቱ የሚፈልገው የትግራይ ህዝብ ሰላምና ሰላም ነው ወደ ቀዩ መመለስ ወደ መሬቱ መመለስ የነበረው የትግራይ መሬት እንዲመለስ ፕሪቶሪያ በፍጹም እንዲፈርስ አይፈልግም የጦርነት ዋጋ የሰው ማጣትን ሁኔታ ስለምናውቀው ስለምንረዳው ኦልሞስት የኛ ባክግራውንድ የወላጆቻችንም ታሪክ እንደዛ ነው ከዛ የመጣ ነውና የሚጠፋው ሰው የለም ሰው እንደ ዓለም እንደ ማህበረሰብ በተለይ ደግሞ እንደ ኢትዮጵያ ዜጎች ነው ብሎ የምታስበው ሀገር ደግሞ ባለው የፌደራል መንግስትም ይህንን ጥሪ ተቀብሎ አሁን ማረፈደም ክፍት ነው ፕሪቶሪያው አሁንም ክፍት ነው አልተዘጋም ለሰላም እንስራ ሁላችንም በሰላም ዙሪያ እናውራ ሁሉም ያልሽው ድምጽ የሁሉም ኢትዮጵያ የሁሉም የትግራይ ሴት ድምጽ ነው የትግራይ ሴት አሁን ምንም ውጊያ የምታስተናግድበት ሞራልም ፍላጎትም የላትም ያው በዚህ አጋጣሚ ግን ያው አማርኛ ማውራት ከተብሎ ብዙ ጊዜ ስለሆነ ለተፈጠሩ ለአማርኛ ቋንቋ ችግር ካለ ያው ወደ ኢትዮጵያ እየተመለሰ ስለሆነ ያው ተዘግተን ስለነበረ ቋንቋው ራሱ ስለጠፋ ምን ያው ልክ እንደ ሰው የአማርኛ ስለሆነ ስንት አመታችን ነው የተዘጋነው 3 ነው 4 አመት ተዘግተን አማርኛ ማውራት ራሱ ተተነው ነበር እና ከዚህ ነገሮች ከዚህ ጥቃቅን ነገሮች ነው የሚጀምረው ባይዘው የመገፋት ስሜቱንና በዚህ አጋጣሚ ይህንን ነገር እንዲረዱልን በምንም ሁኔታም እንደዚህ ከኛ ጋር ቀርበው ማውራት የሚፈልጉ ሰላም ዙሪያ በፕሪቶሪያ ዙሪያ መስራት የሚፈልጉ ማንም አካል ካለም ያው እኛ ቤታችን ክፍት ነው ማለት ወደለው እናመሰግናለን ሰላም